መከላከያ ሰራዊት ተጨማሪ ከፍተኛ ወታደራዊ መኮንኖች በጡረታና በመልቀቂያ እየተሰናበቱ መሆኑ ተገለጸ። የደቡብና የአማራ ተወላጆች በብዛት የሚገኙበት የከፍተኛ መኮንኖች ክፍል አሁንም በመልቀቂያና በጡረታ ስም ሰራዊቱን እየተለዩ መሆናቸው ነው ያገኘነው መረጃ የሚያመለክተው። ከዚህ ቀደም በጡረታ ተሰናብተው ከነበሩት ሌተናል ጀነራል አስራት ዲኔሮ የመከላከያ መረጃ ዋና መምሪያ ኃላፊ ነበሩ። ሜጀር ጀነራል አለሙ አየነ የደቡብ እዝ ምክትል አዛዥ ሎጂስቲክ ኃላፊ የነበሩ፣ ሜጀር ጀነራል ታገሰ ሌምቤቦ የኮማንዶና የአየር ወለድ እዝ ምክትል አዛዥ ለሎጂስቲክ ኃላፊ የነበሩ፣ እንደዚሁም ብርጋዴር ጀነራል ሻምበል በየነ የ31ኛ ክፍለ ጦር አዛዥ የነበሩ አቅምና ችሎታ እያላቸው በጡረታ ስም እንዲለቁ መደረጋቸው ነው ያገኘነው መረጃ የሚያመለክተው። ከዚህም በተጨማሪ ብርጋዴር ጀነራል አባተ አሊም ከዚሁ ተሰናባች ከሆኑ ከፍተኛ መኮንኖች ውስጥ የሚገኙ መሆናቸውንም ከመከላከያ የደረሰን መረጃ ያመለክታል። በሌላ በኩል የመከላከያ ስነልቦና ግንባታ ዋና መምሪያ ክፍል ውስጥ ሲሰሩ የነበሩ ከ8 በላይ ወታደራዊ ጋዜጠኞችና አመራሮች ሰራዊቱን መልቀቃቸው ተገለጸ። በከፍተኛ ጫና ውስጥ የሰነበቱት እነዚህ ጋዜጠኞችና አመራሮች ወደ ፋኖና የኦሮሞ ነጻነት ሰራዊት የተቀላቀሉ ሲሆን አብዛኞቹ ሀገር ጥለው መውጣታቸው ነው ለአንከር ሚዲያ በደረሰ መረጃ ላይ ተገለጸው። ይህ በእንዲህ እንዳለ በመከላከያ ሰራዊት ውስጥ የደሞዝ ጭማሪ ጥያቄ ይቀሰቀሳል በሚል ስጋት ውስጥ የገባው የብልጽግናው አገዛዝ ሰሞኑን የመከላከያ መምሪያ ኃላፊዎችን ሰብስቦ ጫና ሲፈጥር እንደነበረ ያገኘነው መረጃ ያመለክታል። የፕላን ሚኒስትሯ ዶክተር ፍጹም አሰፋና የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በጋራ ሰብስበው ለሰራዊቱ ደሞዝ ጥያቄ አግባብ እንዳልሆነ ወቅቱም እንዳልሆነና መንግስት በከፍተኛ ችግር ውስጥ የሚገኝ በመሆኑ የደሞዝ ጥያቄ ማስተናገድ እንደማይችሉ ገልጸዋል። ከሰራዊቱ አመራሮችም ይህ ችግር የኛም ችግር ነው፣ የህዝቡ ችግር እኛ ላይም የሚንጸባረቅ በመሆኑ ጥያቄውን እንጋራለን ብለው በፊት ለፊት መግለጻቸውን ተከትሎ በሰራዊቱ ከፍተኛ አዛዦች በኩል ጫና እንዲፈጠርና ጥያቄው ተዳፍኖ እንዲቀር እንዲደረግ ትዕዛዝ መተላለፉን ነው ያገኘነው መረጃ የሚያመለክተው። በዚህ ጉዳይ ላይ የዘውትር ተሳታፊያችንን መረጃና አስተያየት እንቀበላለን። እንግዲህ ባለፈው 6 የአማራ ከፍተኛ ወታደራዊ መኮንኖች በመልቀቂያ ስም ከሰራዊቱን እንዲሰናበቱ ተደርጓል። አሁንም ቀጥሏል። የደቡብ ተወላጆችም ጭምር ሰራዊቱን እንዲለቁ እየተደረገ ነው። ምን እየሆነ ነው? መከላከያ ሰራዊቱን አብይ ምን እያደረገው ነው ያለው? ያዝ በሙሉ ደግፎኛል ብሎ ጠቅላይ ሚኒስትሩ አንዴ ዶክተሮችን እየሰበሰበ የሕክምና ትምህርት ሲያስተምር፣ መምህራኖችን ሰብስቦ ስለ ትምህርት አሰጣጥ አጠቃላይ ስለ ኢትዮጵያ የትምህርት እድገት ላይ ትምህርት ሲሰጥ፣ የኪነ ጥበብ ባለሙያዎችን ሰብስቦ ስለ ኪነ ጥበብ አጠቃላይ ፋይዳ ሲያስተምር የነበረ መጨረሻ ላይ ውሸታም፣ በጣም አጭበርባሪና በጣም የኢትዮጵያን ሕዝብ አታላይ መሆኑ እየታወቀበት ሲመጣ የሲቪል አስተዳደሩ ከሱ እጅ እየወጣ እንደመጣ፣ የኢትዮጵያ ከሱ እጅ እየወጣ እንደመጣ ስላወቀ መጨረሻ ላይ ያደረገው ምንድነው? የመጨረሻ ምሽጉ ያደረገው መከላከያ ሰራዊቱን ነው። መከላከያ ሰራዊቱን የመጨረሻ ምሽግ አድርጎ በዛ ውስጥ ያገዛዝ ዘመኑን ለማራዘም ከፍተኛ ጥረት አድርጓልኝ። የራሱን አባላቶች በተለይ የራሱ ደጋፊዎች የውስጥ የቅርብ ሰዎች ናቸው የሚላቸውን ከፍተኛ ማዕረግ እየሰጠ ያለ አቅማቸውና ያለ ትምህርታቸው ድግ አድርጎ ከላይ እያስቀመጠ፣ አንዳንድ ቦታ ላይም ደግሞ የመከላከያ አጠቃላይ የደህንነት ተቋሙን አፍርሶ የተወሰኑ የራሱን ሬዲየስ አጥብቦ የራሱን ጀነራሎች መከላከያውን አጠቃላይ እንዲመርጁ በማድረግ ከሁለት በመክፈል እርስ በርሱ በማጋጨት ከፍተኛ ጥረት ሲያደርግ ነበር። አሁን ደግሞ እንግዲህ የፈራነው ነገር መጣ ድሆ ይባላል። የፈራው ነገር አሁን መከላከያ ከሱ እጅ ከወጣ ከእንግዲህ በኋላ የኢትዮጵያ ሕዝብ ሙሉ በሙሉ ከሱ ማስተዳደር እየወጣ የመጣ መሆኑን ስላወቀ መከላከያውን ከኢትዮጵያ ሕዝብ የተለየ ሊሆን ስለማይችል በተለይ የታችኛው አመራርና አጠቃላይ ሰራዊቱ ከኢትዮጵያ ሕዝብ የተለየ ኑሮ እየኖሩ አይደለም። በበረሃ ውስጥ 6 እና 5 ዓመት አብይ ስልጣን ከያዘበት ጊዜ ጀምሮ በቀበሮ ጉድጓድ ውስጥ ራሱን ቀብሮ ብስኩት እየበላ ልብሱን ሳይቀይር ቅማል በብብቱና በካልሲው በፓንቱ ቅማል ቀምሎ ገላውን በማይታጠብበት ጫማውን በማያጥበት ሁኔታ 4 እና 5 ዓመት በምሽግ የተቀመጠ ሰራዊት ይህን ሊያደርግ የግድ ስለሆነ ወደዛ እየወድ ነው። ነገር ግን እነዚህ መልቀቂያ የጠየቁ ጀነራሎች አሁን አማራ ጀነራሎችን ለማሰናበት እቅድ ይዞ ነበረ። አሁን ደግሞ ሌሎች ጀነራሎች የደቡብ ጀነራሎች አንተ የጠቀስካቸው ጀነራሎች ከእጁ እየወጡ እያመለጡ ነው። አሁንም የፕሮፓጋንዳ ክንፍ የነበረው በተለይ የመከላከያ የፕሮፓጋንዳ ክንፍ የነበረው የስነ ልቦና ግንባታ መምሪያ ውስጥ ፍርስርሱ ነው የወጣው።
8 የፕሮፓጋንዳ ባለሙያዎች አመራሮችን ጨምሮ አንዳንዶቹ ወደ ፋኖ እንደተቀላቀሉ፣ አንዳንዶቹም ደግሞ ወደ ሸኔ እንደተቀላቀሉ፣ አንዳንዶቹም ደግሞ ከድተው ወደ ውጭ ሀገር እንደሄዱና ነገ በመንግስት ላይ ተመልሰው ፕሮፓጋንዳ ሊሰሩበት እንደሚችሉ ነው የሚገመተው። በአጠቃላይ በስርዓቱ ላይ የመከላከያ ሰራዊት ከእጁ ወጣ ማለት ምናልባት በጣት የሚቆጠሩ የኦሮሞ ጀነራሎች ከበው በክንፋቸው ሸፍነው የተወሰነ ሊያቆዩት ቢችሉም ነገር ግን አጠቃላይ በሰራዊቱ ላይ እየተፈጸመ ያለው በደል ከፍተኛ ከመሆኑ አንጻር የስርዓቱ የማምሻ እድሜ እያለቀ መሆኑንና ከእንግዲህ በኋላ በሰራዊቱ አመፅ ተነስቶ ከፍተኛ የሆነ ጉዳት ሊደርስ እንደሚችል ነው መረዳት የቻልኩት። ሌላው የፕላን ሚኒስትሯ ዶክተር ፍጹምን ጨምሮ የመከላከያ ሚኒስትሯ ኢንጂነር አይሻ የመከላከያ ከፍተኛ አመራሮችን በመሰብሰብ ሰራዊቱ አድማ ሊያስነሳ፣ ብጥብጥ ሊያስነሳ ይችላል፣ በመንግስት ላይ አመፅ ሊያስነሳ ይችላል በማለትና በመስጋት የማብረር ስራ ለመስራት ተልከው ነበረ። ነገር ግን ከከፍተኛ ወታደራዊ መኮንኖች የተመለሰላቸው መልስ በጣም የሚገርም ነው። እኛ የህዝቡን ኑሮ እኛም እየኖርነው ነው። ምናልባት ጥቂት በጣት የሚቆጠሩ ጀነራሎች ሀብት አካብተዋል፣ የጥይት ድምፅ ሰምተው አያውቁም፣ ከፍተኛ የሆነ ደረጃውን የጠበቀ ኑሮ እየኖሩ ነው። አብዛኛው 99% ሰራዊቱ ግን ከፍተኛ ጉዳት ላይ በመሆኑ እኛ ከህዝቡ የተለየን ስላልሆን ጥያቄዎቻችሁን አንቀበልም በማለት እነሱ ተስፋ ሰጠው በሚቀጥለው አመት እንደዚህ አይነት የሰራዊት ደሞዝ ይጨመራል፣ እንዲህ አይነት ጥቅም ይደረጋል፣ በተወለዳችሁበት ክልል አካባቢ መሬት እንሰጣቸዋለን ብሎ ትምህርት መምሪያው ላይ ወይም ትምህርት ሚኒስቴር ላይ ሰብስበው መምህራንን ሊደልሏቸው እንደሞከሩት አይነት የመከላከያ ሰራዊቱንም ለመደለል ከፍተኛ ጥረት ቢያደርጉም እነዚህ ሁለት የመንግስት ባለስልጣናትን ሰራዊቱ በተለይ ከፍተኛ መኮንኖች አሳፍረው መልሰዋቸዋል። ከፍተኛ መጠራጠርና ከፍተኛ ግጭት ውስጥ ገብተው ነው ስብሰባው ያለ ውጤት የተበተነው። መሳይ ይህንን የመከላከያ አመራሮች ትዕዛዝ በመስጠት ወደ መከላከያ መምሪያዎች አውርደው በሰራዊቱም ላይ መከላከያ መምሪያዎች ደግሞ ለበታች መኮንኖችና ለቢሮ ሰራተኞች ሙሉ በሙሉ ጉዳዩን እንዲያስገነዝቡ ለማድረግ ጥረት ያደረገ ቢሆንም መንግስት ይሄ ነገር ግን ከላይ ካናቱ ላይ ሙሉ በሙሉ ተገቶ ሀሳቡን ሳይወስዱት በሀሳብ ልዩነት ተበታትነው እንደሄዱ ነው የሰማሁት መረጃ የሚያመላክተው። እንግዲህ ከመረጃ ምንጮች ለማወቅ እንደተቻለው በአሁኑ ሰዓት የደሞዝ ጭማሪ ጥያቄ በሰራዊት ውስጥ በስፋት እየተብላላ እንደሚገኝ ይህንን የተረዱት የብልጽግና አመራሮች በፍጥነት ነው ሰራዊቱን በተለይ በመምሪያ ደረጃ በቅድሚያ እንዲያወያዩ ከዛም በተዋረድ እስከ ታች ድረስ መምሪያዎች ደግሞ የየክፍሎቻቸውን ሰብስበው ተመሳሳይ የሆነ እንዲህ አይነት ጥያቄን ገና ከፍ ሳይል በእንጭጩ መቅጨት ይገባል በሚል ይሄ ተልእኮ የትእዛዝ ተሰጥቷቸው እያስፈጸሙ ያሉት ዶክተር ፍጹም አሰፋ የኢትዮጵያ ኢኮኖሚ አሁን ያለበትን ሁኔታ ወደፊት ተስፋውን በመግለጽ አሁን በደሞዝ ጭማሪ ሰበብ ኑሮ ውድነት የከፋ እንዲሆን ያደርጋል እንጂ ምንም ለውጥ አይመጣምና የሌላውን የጸረ ሰላም ኃይሎችን አጀንዳ እናንተ ልትሰሙ አይገባም በሚልም ጫና በመፍጠር ነው እንግዲህ ጉዳዩ ጥያቄው እንዲድበሰበስ እያደረጉ የሚገኙት። ቀደም ሲል እንደተባለው የመከላከያ የፕሮፓጋንዳ ክፍል ውስጥ የሚሰሩ 8 ጋዜጠኞች ናቸው የለቀቁት። በእነዚህ ምትክ ሰሞኑን መከላከያ ማስመረቁን ገልጿል። በአንድ ጊዜ ይህን ያህል የፕሮፓጋንዳ የመከላከያ ባለሙያዎችን ማስመረቁ ምን ያህል የሰው እጥረት እንደገጠመውና ሰዎች ባለሙያዎች እየለቀቁ እንደሄዱ የሚያረጋግጥ ሆኖ ነው የተገኘው። እንግዲህ የተወሰኑትን ለማግኘት ሞክረናል። በተለይ ከሀገር የወጡትን ለማግኘት ሞክረናል። ከፍተኛ ጫና ውስጥ መሰንበታቸውን ነው የገለጹልን። ብሔር ማንነታቸው በተለይ በአሁኑ ሰዓት በአማራ ተወላጅነት ሰራዊት ውስጥ መቆየት እጅግ ከባድ እንደሆነ ነው የገለጹልን። ለዚህም ይመስላል አሁን በአሁኑ ጊዜ አመራሮች ጭምር ነው ጫና እየተደረገባቸው ተገፍተው ሰራዊቱን እንዲለቁ እየተደረጉ የሚገኙት። በተጨማሪ ጀነራሎች እየለቀቁ ነው። ተጨማሪ ጀነራሎች በጡረታ ስም እንዲሰናበቱ እየተደረጉ ይገኛሉ። መከላከያ ሰራዊቱ በፊት ከነበረው በዋት ዘመን ከነበረው የበለጠ ቁመናው እየወረደ የመጣበትና የአንድ አካባቢ የአንድ ሰፈር ልጆች መከላከያ እየሆነ የመጣበት ሁኔታ ነገ ከነገ ወዲያ ለሀገሪቱ አጠቃላይ ብሔራዊ አደጋ ስጋት በሚመጣበት ጊዜ የሚከላከል ኃይል እንዳይኖር ነው እያደረገ የሚገኘው። እንግዲህ መረጃዎች አሁንም እየወጡ ናቸው ያሉት በመከላከያ ሰራዊት ውስጥ ጥያቄ እንዳይነሳ የበታች አመራሮች ከሀብቱ እንኳን ያላገኙ በመደበኛ ደሞዛቸው አገልግሎት እየሰጡ የበታች መኮንኖች ጭምር ጥያቄ እያነሱ መሆናቸውን ነው የደረሰን መረጃ የሚያመለክተው። መሳይ እኔ እስካሁን ድረስ በጣም ሲገርመኝ የነበረው በጣም በርካታ በመቶ ሺዎች የሚቆጠሩ የመከላከያ ሰራዊት አባላት 5 እና 6 ዓመት ምናልባትም ጠቅላይ ሚኒስትሩ ስልጣን ከያዘበት ጊዜ ጀምሮ በምሽግ ራሱን ቀብሮ ከፍተኛ ጉዳት ደርሶበት እየሞተ እንኳን ለቤተሰቦቹ መርዶ ሳይነገር
ሳይነገር የቀረበት አልባሳት በሁለት ዓመት አንድ ጊዜ አንድ ልብስ እየሰጠ በአጠቃላይ በረሃብና በቸነፈር በችግር ውስጥ ያለ ሰራዊት እስከዛሬ ድረስ ጥያቄ ባለማንሳቱ በጣም ይገርመኝ ነበር። አሁን ግን በደሉ እየጨመረ የመጣ መሆኑን የተረዳው የመከላከያ ሰራዊት አባላት በተለይ የታችኛው አመራርና ከፍተኛ ጉዳት የደረሰበት ሰራዊት አባላት ጥያቄ እያነሱ እንደመጡ እኮ በርካታ ቦታዎች ላይ በሚዲያ የተመለከትነው ነገር ነው። በአማራ ክልል እየተደረገ ባለው ጦርነት የተማረኩ የመከላከያ ሰራዊት አባላት የሚናገሩት ነገር ነው። እኛ ለፕሮፓጋንዳ ብለን የተናገርነው ነገር አይደለም። እኔ ይኸው በአመቴ ነው እርጥብ እንጀራ የበላሁት፣ ልብሴን የቀየሩ ገላይን የታጠብኩት 6 እና 7 ወር ሆኖኛልኝ፣ ቀበሮ አፈር ይበልተ አፈሩ መስለን እየኖርን ነው እያሉ እየተናገሩ ነው። እነዚህ ለምን ጥያቄ እስከዛሬ ድረስ እንዳላነሱ ይርመኛል። አሁን ግን ገብቷቸዋል። የምቧይ ካብ እየሆነ ነው ስርዓቱ። አጠቃላይ በአገዛዝ ሂደቱ የምቧይ ካብ እየሆነ ነው፣ መፍረስ ጀምሯልኝ። እንግዲህ የአሳ ግማቱ ካናቱ ነው የሚባለው። ከላይ ካናቱ እኔ መካበታለው በጣም የኔን ያገዛዝ ዘመኔን ሊያራዝምልኝ የሚችለው መከላከያ ሰራዊት ነው በማለት ከመከላከያ ሰራዊት ጋር ተጣብቆ የኖረው አብይ አህመድ ዛሬ መከላከያ ሰራዊቱ በቡድን ከፍሎ የተወሰኑ የራሱን ዘመዶችና የራሱን አካባቢ ሰዎችን በጣም ጥንቃቄ በተሞላበት ሁኔታ ቢያደርግም ይኸው ጥያቄው እየተነሳ እሱ ጭንቀት ላይ መግባቱን ነው እየተረዳን ያለ ነው። ይቀጥላል፣ ገና ይቀጥላል። ምናልባትም እሱ በመከላከያ ሚኒስትር ጥያቄዎች ተነሱ ይባል እንጂ አሁንም እዛው አፍንጫው ስር ላይ የሚኒስትሮች ምክር ቤት ላይም ሌሎቹም ሚኒስትሮች ጥያቄ አንስተው ሰውየውን ገለል የሚያደርጉበት ሩቅ አይደለም ብዬ ነው የምገምተው። መሳይ በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ ቀጥሏል። ባለፉት 2 ቀናት በአራቱም የአማራ ቀጠናዎች ከአገዛዙ ጥምር ኃይል ጋር ከፍተኛ ውጊያዎች መደረጋቸውን ያገኘነው መረጃ ያመለክታል። በተለይም በጎጃም ሞጣ አካባቢ የአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙንም ከደረሰን መረጃ ለመረዳት ተችሏል። በጎንደር ሰሞኑን የተጀመረው የህልውና ተጋድሎ ተጠናክሮ እየቀጠለ ሲሆን በተለይም በአገዛዙ የፌዴራል ፖሊስ ሰራዊት ላይ የተፈጸመው ጥቃት በሰውና በመሳሪያ ላይ ከፍተኛ ኪሳራ መድረሱን ነው ያገኘነው መረጃ የሚያመለክተው። በአማራ ክልል ስላለው ወቅታዊ የተጋድሎ እንቅስቃሴ ዙሪያ የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ወደዛ አልፋለሁ። አመሰግናለሁ። በአማራ ክልል በተለያዩ አካባቢዎች አሁንም ውጊያው ተጠናክሮ እንደቀጠለ ሲሆን በተለይ በዚህ 2 ቀን ውስጥ በሞጣ ከተማ